ዛሬ እንግዲህ ምሰጋ እንሰራለን ማለት ነው። እንግዲህ ይሄ የአረብ ምግብ ነው። ምሰጋ እንሰራለን። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። እንግዲህ አዳዲስ ጀማሪ ለሆናችሁ አሪፍ አሪፍ የምግብ አሰራር አሳያችኋለሁ ማለት ነው። እንግዲህ እዚህ ጋር የሚያስፈልጉን ግብአቶች ይዤ ቀርቤያለሁ ማለት ነው። እንደምታዩት እዚህ ጋር በጅንጃን አለኝ። እዚህ ጋር ደግሞ የተፈጨ ስጋ አለኝ ማለት ነው። እንዲሁም ቲማቲም፣ ድለ፣ ቁንዶ በርበሬ፣ ይሄ ሰባ ባህራት ወይም ደግሞ 7 አይነት ባህራቶች አሉ እዚህ ጋር ማለት ነው። ጨው አለ፣ የከተፍኩት ቀይ ሽንኩርት አለኝ። እዚህ ጋር ደግሞ ከዝበራ አለኝ አጥቤ ከትፌ ያዘጋጀሁት ማለት ነው። ውዶቼ እንግዲህ እኔ በጅንጃኑን ቆዳውን እልጠዋለሁ ማለት ነው። ጥቁሩን ፓርት አንፈልገውም አንወደውም፣ ያ ሲታይ ደስ ስለማይል ማለት ነው። እና እዚህ ጋር ደግሞ ዱቄት ፍርኖ ዱቄት እና እንዲሁም ደግሞ የበቆሎ ዱቄት ንሻ የሚባለውን አብሬ ቀላቅዬው ነው ማለት ነው ከሁለቱም። እና እንግዲህ በጅንጃኑን እንደምታዩት እንደዚህ በዚህ በዱቄቱ በደንብ አሸዋለሁ ማለት ነው ውዶቼ። ለመሰላችሁ ማሸው ዘይት እንዳይጠጣ ነው። ዘይቱን እንዳይጠጣ በጅንጃን ታውቃላችሁ በጣም ዘይት ይጠጣልና እንዳይጠጣብኝ በዱቄት በደንብ አድርጌ አሸዋለሁኝ። እና እንግዲህ አሪፍ ምንሰጋ እንሰራለን ማለት ነው ውዶቼ። በጣም አሪፍ ነው፣ ትወዱታላችሁ። እንግዲህ ያው አረብ ሀገር ላላችሁ እህቶቼ በተለይ ደግሞ አዳዲስ ለሆናችሁ በጣም ይጠቅማችኋል ብዬ ነው። እና እንግዲህ እዚህ ጋር እንትናችንን ታበጃችን ወይም አድርገናል ማለት ነው። እንደምታዩት መጥበሻችንን እዚህ ጋር አድርገናል። ኦፕናችንን ከፍተናል። ሽንኩርታችንን እናደርገዋለን ማለት ነው። ያው እንደምታውቁት ባሮ ሽንኩርት ውሃ የማዘን ነገር ስላለው ውሃውን እንዲመጥልን እንደዚህ ጠበስ ጠበስ እናደርገዋለን ማለት ነው። ጎን ላይ ደግሞ ዘይት ጥደናል ማለት ነው። በጅንጃኑ እንደምትመለከቱት በዱቄት እንደዛ አሽቸዋለሁ። እንግዲህ ዘይታችን ግሏል። እንደዚህ ዘይታችን ሲግል እናስገባለን ማለት ነው። ያው ሁለቱንም ጎን ለጎን ነው የምሰራው ጋይስ፣ ያው ሰዓት ለመቆጠብ ማለት ነው። አንዱን ሰርቼ አንዱን አይደለም፣ ሁለቱንም ጎን ለጎን ነው የምሰራው። እንግዲህ እንደምታዩ ሽንኩርታችን እንደዚህ ውሃው እየመጠጠልን ያለው ማለት ነው። ከዛ እዚህ ጋር ዘይት እንጨምርበታለን። ሽንኩርታችን ውሃው ከመጠጠ በኋላ ዘይት እናስገባለን። በዘይቱ ደግሞ እንጠብሰዋለን ሽንኩርታችን ማለት ነው። እኔ ብዙ ጊዜ ሽንኩርት በደንብ እጠብሳለሁኝ። ሽንኩርት ሲጠበስ ነው ደስ የሚለኝ፣ ካልተጠበሰ ብዙም የሚጣፍጥ አይመስለኝም። አይዶን ነው እና እንደዛ ነው ውዶቼ። እንግዲህ ሽንኩርታችን እንደዚህ እየጠበስን ነው። ከዛ ቅመም እንጨምራለን ማለት ነው። ይሄ 7 አይነት ቅመሞች አብረው ተቀላቅለው ነው። እዚህ ጋር ጨው ጨመርኩኝ። ይሄ 7 ባህራት የሚባለው ነው። 7 አይነት ቅመሞች ናቸው እና እነሱን ጨመርኩ። እንደምታዩት እንደዚህ እናማስላለን ማለት ነው። በጣም አሪፍ ቅመም ነው ወይዘይ። እና እንግዲህ እንደዚህ እየበሰለ ነው ያለው ጋይስ። ሽንኩርታችን እንደዚህ በደንብ አድርገን እንጠብሳለን። ከዛ እንግዲህ ስጋችንን እንጨምራለን ማለት ነው። ስጋችንን ጨምረን በደንብ አድርገን እንጠብሰዋለን። እንግዲህ ስጋችንን ጨምረናል። እዚህ ጋር ስጋችንን በደንብ አድርገን እንትን ማለት ይጠበቅብናል ማለት ነው። እንደዚህ በደንብ እንዲዋሃድ ሽንኩርቱ ጋር ቅመሙ ጋር በደንብ አድርገን እንትን እናደርገዋለን ማለት ነው። እናማስላለን፣ በደንብ እንቀላቅላለን። ያው ስጋ የመቋጠር ባህሪ ስላለው እሳት ሲነካው እንዳይቋጠርብን እንደዚህ እሳቱን ቀንሰን በደንብ አድርገን እንበታትነዋለን ማለት ነው። ከቅመሙ ጋር ምናምን ሁሉንም እንዲዋሃድ ማለት ነው ውዶቼ። እንግዲህ እንደምታዩት ስጋችን በዚህ መልኩ እየበሰለ ነው። በዚህ መልኩ እየበሰለ ነው ያለው። በጣም አሪፍ ነው።
ያው እጃችሁ ሳይቆም ማሰል ማሰል ማድረግ አለባችሁ። ለ10 ደቂቃ ያክል ስጋውን እናበስለዋለን ውዶቼ። የምታዩት እንደዚህ ከትከት እናደርገዋለን። እዚህ ጋር ደግሞ በዝንጃናችን እየጠበስን ነው። እሱም እየበሰለ ነው። እንግዲህ ስጋችን ወደ መጨረሻው ሰዓት እየደረሰ ነው። ከዛ እዚህ ጋር ከስበር አለን። መጨረሻ አካባቢ ላይ ከስበራውን እንጨምራለን ማለት ነው። እንግዲህ ከዝበራችንን ጨምረን እንደዚህ እናማስለዋለን፣ በደንብ እንቀላቅለዋለን ማለት ነው። በጣም ነው የሚጣፍጠው። ከዝበራው ሲገባ ደግሞ ሽታው በጣም የተለየ ነው የሚሆነውና ቤቱን ነው የሚያውደው። በጣም ነው አሪፍ ነውና እና እንግዲህ ኦሬዲ ስጋችን ጨርሷል። ስጋችን በስሏል ማለት ነው። እሳታችንን እናጠፋለን። የስጋውን እሳት አሁን እናጠፋለን። ከዛ እንግዲህ ቤጅንጃናችን አልጨረስንም ጠብሰን፣ እሱም እንግዲህ እንደምታዩት እንደዚህ በወርቃማው ያገላበጥን በደንብ እንጠብሰዋለን ማለት ነው። ያው ቤጅንጃን ታውቃላችሁ፣ እንደዚህ በሹካ ነው እኔ የማነሳው። በጣም ነው ዘይት እንትን የሚለው በዱቄት ካልታሸ በጣም ከባድ ነው። ዘይት በጣም እንትን ስለሚያነሳ ማለት ነው ውዶቼ። ግዴታ በዱቄት በደንብ አድርጋችሁ ማሸት አለባችሁ ከመጠበሱ በፊት ማለት ነው። እንደዛ ሲሆን ብዙ ዘይት አያነሳባችሁም ማለት ነው። እንደዛ ካላደረጋችሁ ግን በጣም ዘይት የመጠጣት ነገር ስላለው ይከብዳልና እንግዲህ እንደዚህ እያደረግን እየጠበስን ነው። እኔ መጥበሻዬ ትንሽ ስለሆነች ትልቅ መጥበሻ አልጠቀምም። ትንሽ መጥበሻ ነው የምጠቀመው ብዙ ጊዜ። እና እንግዲህ በጅንጃናችንን ጨረስን ጠብሰን እንደዚህ ደረደር ነው። ከዛ እንግዲህ ስጋችን እዚህ ጋር አለ ማለት ነው። እንደምትመለከቱት ያው በአማረ ሁኔታ እንደምታዩት እንደዚህ በጣም በሚያምር ሁኔታ ነው የጠበስነው በጅንጃናችንን ማለት ነው። በጣም አሪፍ አጠባበስ ነው። ከዛ በጅንጃኑ ላይ ስጋችንን አደረግን በዚህ መልኩ እንደምትመለከቱት እንደዚህ አደረግን። ከዛ እዚህ ጋር ደግሞ ከላይ የምናደርገውን ሶስ እንሰራለን ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር ቁንዶ በርበሬ ያለን፣ ጫው እንዲሁም ደግሞ ቲማቲም ድለ፣ ያው ጫው አደረኩኝ ቁንዶ በርበሬውን፣ ከዛ ቲማቲም ድለ አደረኩ ማለት ነው። እንግዲህ እነዚህን በደንብ አድርጌ እቀላቅላቸዋለሁ ማለት ነው። በደንብ እቀላቅላቸውና ከዛ መጨረሻ ላይ ውሃ እናደርጋለን ማለት ነው። ይሄን እንደዚህ በደንብ ትንሽ ውሃ ጠብ እያደረግን በደንብ እንቀላቅላለን። ያው ቲማቲም ድላ ታውቃላችሁ እየወፈረ ነው የሚሄደው። በተለይ ደግሞ ሙቅ ውሃም ተጠቀሙ ከሆነ እየወፈረ ነው የሚሄደው እና እንግዲህ እንደዚህ በደንብ ጨውና የጨመርነው ቁንዶ በርበሬው ከቲማቲሙ ድልህ ጋር እንዲዋሃድ በደንብ እንደዚህ እንትን ማለት አለብን። አንደኛ ጨውም እንዲቀልጥ ማለት ነው። በደንብ እንደዚህ እናማስለዋለን። እንደምታዩት በደንብ ማማሰል አለብን፣ ጨው እንዲቀልጥ ማለት ነው። ሁሉም ነገር እንዲዋሃድ ማለት ነው። እንግዲህ እንደዚህ በደንብ ከመታነው በኋላ ይሄን መስሏል። አሁን ቀጥታ በጅንጃናችን ላይ ከላይ ነው የምናፈሰው ማለት ነው። እንደምታዩት እንደዚህ እያደረግን ከላይ እናፈሰዋለን ማለት ነው። እንደዚህ ሁሉም ቦታ እንዲዳረስ አድርገን እንደዚህ ከላይ እናፈሰዋለን ማለት ነው። እንደምታዩት አፈሰስ ነው ከላይ። እንግዲህ ይህንን ይመስላል። አያችሁት? እንደዚህ ውሃው እያደረግነው ሶሱ እንግዲህ ይህንን መስሏል ማለት ነው። አሁን እንግዲህ ኦፕናችንን እንከፍታለን፣ በቀስት እናሽገዋለን ማለት ነው። በተቅሊፋ እንደዚህ በደንብ እንጠቀልለውና ከዛ ኦፕናችንን 450 ላይ ነው የምጠቀመው። ያው የእናንተ ኦፕን ይለያያል፣ ሁሉም ቤት ሀራራ ማለት ነው። በሰለ በዚህ መልኩ ወጣ። ለ15 ደቂቃ ያክል ኦፕን ውስጥ አስገብተነዋል። ኦፕኑ ከጋለ በኋላ ማለት ነው። እንግዲህ በዚህ መልኩ ሆኗል። የዛሬው በጅንጃናችን እንግዲህ ይህን ይመስላል። ምሰጋ እና እንደምትወዱት ባለሙሉ ተስፋ ነኝ። አሪፍ ነው፣ ጣዕሙን በጣም ይጣፍጣል።
በጣም አሪፍ ምሰጋ ነው። ያው እንግዲህ ምግብ የምትሰሩ ልጆች ብዙ ጊዜ ምግብ ምን እንስራ ዛሬ ምን እንስራ እንላለን እና እንቸገራለን። እንደዚህ ቀለል አድርጉ እና በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ ጋይስ። ላይክ ሰብስክራይብ